አቶ ለማ መገርሳ ኦሮምኛ ያስተላልፉት መልእክት ሲተረጎም እንደሚከተለው ነው። የተከበረውንና የተወዳጁን የክብር ዶክተር አሊ ቢራን ሞት በመስማቴ የተሰማኝን ጥልቅ ሐዘን መግለጽ እወዳለሁ። አሊ በሙዚቃ ዘመናዊ የኦሮሞ ትግል እንዲመሰረት ፈርቀዳጅ ከነበሩ ምሁራን መካከል ትልቁ ነው። በተጨማሪም ለአፍሪካ ቀንድ ጭቁን ህዝቦች ሁሉ ድምጽ በመሆን ፍቅርን ያተረፈ ጥበበኛ ነው። የሚያምር ድምጹ ያጌጠ ግጥሙና ዜማዎቹ ለኦሮሚያ ከግማሽ ክፍለ ዘመን በላይ የነጻነትና የፍቅር ንፋስ በመሆን አገልግሏል። ኦሮሚያንና አርበኝነትን በህዝቦቹ ምናብ ወስሏል። አሊ የኦሮሞማ መምህር ነው። የፍትህና የወንድማማችነት አስተማሪ ነው። በኦሮሚያ ክልላዊ መንግስት በነበርኩበት ወቅት ሲመክሩኝ ሲደግፉኝና ሲያርሙኝ ከነበሩት አስተዋዮች መካከል አንዱ ነበርም። ኦሮሞና ሁሉም ወንድማማች ብሔረሰቦች አስተዋይና ታላቅ የታሪክ ተመራማሪ አጥተዋል። ነገር ግን አሊ ያሳደገው በኦሮሞ ልጆች ላይ ትልቅ ተስፋ አለ። የዘራው ዘር በቅሎ ፍሬ አፍርቷል። ዛሬ ቢለየንም ስራዎች ሁሉ ከኛ ጋር ይቀራሉ። የጀግኖቻችን ዝርዝር ሲጀምር ስሙ ይጻፋል፣ ይዘምራል፣ ይታወሳል። አሊ ቢራ እንዳ ጫሉናው ጎበና ኡስማዩ ሙሳ ኢብሳ ዱኛና ሌሎችም ከመሳሰሉት ጋር በመሆን ለዘላለም እንዳንድ ቤተሰብ ይዘምራል፣ እንደ ቤተሰብ ለዘላለም ይወደሳል። በመጨረሻም ወንድም አሊ በሰላም አርፈህ አላህ ጀነትን ይስጥህ። ለቤተሰቦቹና ዘመዶቹ እንዲሁም ለመላው ኦሮሞና ወንድም ህዝቦቹ